ሰው መንገዱን መረጠ ወይስ መንገዱ ሰውን? እየተራመድክበት ባለው ጎዳና ላይ ለደቂቃ ቆም ብለህ አስብ። እንዴት ይህንን የህይወት መስመር መረጥከው? የህይወት አጋጣሚዎች ጎትተው ወይስ በምርጫ? ብዙዎቻችን የተዘፈቅንበትን የህይወት ስህተት ላለማመን አሁን ካለንበት ጎዳና ጋር እጣ ፋንታ በሚሉት ፈሊጥ እንደተገናኘን እናስባለን። እጣ ፋንታና እድል የሰው ልጅ የኑሮ ስህተቶቹን የሚሸፍንባቸው መጋረጃዎቹ ናቸው። ራሱን መመልከት የሚችል ሰው ለሚኖርበት ህይወት ኃላፊነት መውሰድ አይከብደውም። ነገር ግን የብዙዎቻችን አይኖች እንዳቀማመጣቸው ሁሉ ውጭውን ብቻ ይመለከታሉ። ወደ ውስጥ መመልከት ይከብደናል። ምክንያቱም ራስን መመልከት ወኔ ይጠይቃልና። የእያንዳንዱ የህይወት ሰው ጉዞ ርቀቱ ይለያያል። አንዳንዶቻችን አጋምሰነዋል፣ አንዳንዶቻችን አገባደነዋል፣ አንዳንዶቻችን ደግሞ ገና መጀመራችን ነው። በህይወት ጎዳና ቀርቅረን ስንጓዝ በእለት ተዕለት ኑሯችን ውስጥ ያላስተዋልነው አንድ ቁም ነገር አለ። እግራችን ያለ ፈቃዳችን ወደማንፈልገውና ወዳላዘዝነው ጎዳና ይዞን ሄዶ ያውቃል? ካልመራነው በቀር ወዳልፈለግንበት ቦታ አድርሶን ያውቃል? በጭራሽ። የገዛ እግራችን በገዛ ፈቃዳችንና ምርጫችን ብቻ ነው የሚመራው። በዚህ መንገድ ሂድ ስንለው ይሄዳል፣ ተመለስ ስንለው ይመለሳል፣ ፍጠን ስንለው ይፈጥናል፣ ቀስ በል ስንለው ይዘገያል እንጂ ራሱን በራሱ ፈጽሞ ሊያዝ አይችልም። አይምሮአችን እየመራ እግራችን ወደ ፈለግንበት ቦታ ያደርሰናል። ይህ የማይፋለስ ህግ ነው። ታዲያ ኑሯችን ከዚህ በምን ይለያል? እየሄድንበት ያለውን መንገድ ካልመረጥነው በቀር እንዴት ጀመርነው? አካላችንን አዘን ወደ ፈለግንበት ቦታ እንደምንወስደው ሁሉ ነፍሳችንን አዘን ወደምንፈልገው የህይወት መንገድ ልንመራት አይቻለንም? ትክክለኛው ጎዳና ካልሆነ ከመመለስ የሚያግደን ምንድነው? ነፍሳችን ስትዘገይ ፍጠኝ፣ ስትፈጥን ቀስ በይ ልንላት አይቻለንም? ሰው መንገዱን መረጠ ወይስ መንገዱ ሰውን መረጠ? ታላላቅ ሰዎች ታላቅ የሆኑበት ቁልፍ ሚስጥር መንገዳቸውን መምረጥ እንደሚችሉ ከጅምሩ በማመናቸው ነው። ውድቀታቸውንና ስህተቶቻቸውን በእድልና በእጣ ፋንታ መጋረጃዎች አልሸፈኑትም። ይልቁንም ራሳቸውን ተመልክተው መንገዳቸውን ቀየሱ እንጂ። ማንም ሰው በመጀመሪያ ሙከራው ትክክለኛውን ጎዳና አያገኝም። እየሄድክበት ያለው መንገድ ልክ ካልመሰለ ተመለስ። መድረስ ወደ ፈለግክበት የሚያደርስህን መንገድ ለመቀየስ ፈጽሞ አትፍራ። መንገዳችንን መረጥነው እንጂ መንገዳችን እኛን አልመረጠንም።